አንዳንድ ሰዎች ያለ ፈጣሪ ህልም ይሳካል ብለው ሊያምኑ ይችላሉ። መብታቸው ነው። እኔ ግን አይመስለኝም። ይህ ዓለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል መሆኑ? ውስጥሽ ያለ የከበረ ነገር ይኖራል። ያንን ለማውጣት ግን ላይፍ ክራሽ ያረግሻል። ፈጣሪ ድርዱኝ ይረዳቸዋለሁ ብሏል ይባላል። አላለም እሱ እንደዛ። ለሰው ልጆች ያለን አመለካከት መስተካከል አለበት። አሁን የምናስተምረው ነገር ሳይኮሎጂ ብቻ አይደለም። ለራሳችን ያለን ንቀት እኮ አይጣል ነው። ከታከትሽ ህልምሽ አይሳካም። አንዳንድ ጸሎቶች አሉ፣ አለመፍራት፣ እነሱን ለመጸለይ። አትሌቶች ያሸነፉ ጊዜ አትሌት የመሆን ሀሳብ ሊመጣበት እውነተኛ አይደለም። መፈተሽና ማጣራት አለብን። ምንድነው የተመኘሁት? ህልሜ ምንድን ነው? የእውነት የሚፈጸም ነው ወይስ ዝም ብሎ የመጣ ነው? የሰው ልጆች ጥሩ አይደሉም የሚል ፐርስፔክቲቭ ካለው ምኞቱ ሊሳካ አይችልም። ምክንያቱም በሰዎች በኩል ነው ብዙ ነገሮች የሚሆኑት እና ያንን እይታችንን መቀየር አለብን። ፕሮፌሰር ራንዲ ፓውሽ የሚባል ፓንክሪያስ ካንሰር ነበረው። 6 ወር ነው የቀረው የላስት ሌክቸር እንዲሰጥ ከተናገራቸው 4 ነገሮች አንዱ ህልም ይሳካል ነው ያለው። ከዛ ሌላ ከተናገረው ለሰዎች ጊዜ ስጧቸው። የመጨረሻ ክፉ የምትሉት ሰው መልካም ሳይድ አለውና ጊዜ ስጡት። እኛ በሰው መካከል ስለምንኖር ለሰው ልጆች ያለን አመለካከት የምናይበት መነጽር መስተካከል አለበት። ይህ ዓለም ሰርቼ ላድግበት የምችል ዓለም። አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው እንደማይገባን። ይህ ዓለም የጥቂት ሰዎች እንደሆነ ለእነሱ እንደተዘጋጀ እነሱ እንደሚሳካላቸው እኔ ግን እንደማይሳካል እንደማንችል መቁጠር የለብንም። ፕሬሸር ይኖራል በህይወት። የወይራ ዘይት ዋጋው በጣም ውድ ነው። ሲዘጋጅ ክራሽ ይደረጋል፣ ፕሬስ ይደረጋል። ውስጥሽ ያለ የከበረ ነገር ይኖራል። ያንን ለማውጣት ግን ላይፍ ክራሽ ያረግሻል። መፈጨት አለ፣ ከዛ መጨመቅ አለ፣ ከዛ ዘይቱ ይወጣል። ክራሽ ሳይደረግ ሰው የከበረ ነገር አይወጣው። ፕሬሸር ነው ይሄ። የሚጨምቅ ነገር በህይወታችን ይመጣል። በተለያየ ምዕራፍ ላይ እንድች ብሎ ያለችው አበባ እንድታብብ ከሚያረጉ ነገሮች ግን የውስጥ ፕሬሸር ነው። የውሃ ኃይል ይመጣና ሃይድሬትድ የሆኑና ፔታሎቹ እንደዚህ ስትሬች ያደርጋሉ። ከውጭ የሆነ ፕሬሸር ከሆነ ይጎዳዋል። የውስጥ ፕሬሸር ግን አበባው እንዲያብብ ያደርጋል። እና በህይወታችን እንዲህ አይነት ነገሮች ሲመጡ መፍራት የለብንም። እኔ ሰዎች ሊመስላቸው ይችላል ውስጤ አንዲት ነጥብ ኩራት የምትባል ነገር የለችም። ድሮ ነበረ ገና ግራጁዌት አድርገሽ ስትወጪ። ከዛ ግን ላይፍ ትልቁን ድንጋይ አምጥቶ ክራሽ ሲያደርግሽ ውስጥሽ ያለ ፕራይድ በሙሉ ስብርብሩ ነው የሚወጣው። አሁን የምናስተምረው ነገር ሳይኮሎጂ ብቻ አይደለም፣ ከህይወት የሚወጣ ነው። ያ መውጣት የቻለው ግን ክራሽ ከመደል ክራውዱ አለ። ከዛ ለየት ብሎ ለመታየት መፍራት የለብሽ። ታላቁ ሩጫ ሲደረግ ብዙ ሺህ ህዝብ ነው የሚሮጥ። እየተጫወቱ ውሃ እየተረጫጩ ምናምንትን ሲሉ እውነተኛዎቹ የማሸነፍ ዓላማ ያላቸው አትሌቶች ግን አፈትልከው ይወጣሉ። ብሬክስሩ እሱ ነው፣ አፈትልኮ መውጣት። ህልሙ ያለ ጠንክሮ መስራት አይሳካም። የማንንም ባዮግራፊ ብታነብ የተሳካላቸው ሰዎች ጠንክረው የሰሩ ሰዎች ናቸው። በሌሊት ተነስተው የሚዘጋጁ ናቸው። ጠዋቱን የሚቀድሙት ናቸው። እስከ 4 ሰዓት ድረስ የሚተኙ ሰዎች እንዴት አድርገው ነው ህልሙ የሚሳካ? ብዙ ጊዜ ይባላል አይደል፣ ፈጣሪ ድርዱኝ ይረዳቸዋለሁ ብሏል ይባላል። አላለም እሱ እንደዛ። የድካማችሁን ፍሬ ግን እባርካለሁ ብሏል። ስለዚህ መስራት አለብን። ወጣ ስትይ ተቃውሞች ይኖራል። ዝም ብሎ የሚያሳድድሽ ነገር አለ። ፖይንቱ ምንድን ነው? ወደ ላይ አትውጭ። አውትሻይን ካደረግሽ ተቃውሞን አትፍሪ። አይቀርልሽ። ማንም ብትሆኝ አይቀርልሽ። ጨዋ ብትሆኝ፣ ጥሩ ብትናገሪ፣ ታገቢ፣ ብትፈቺ፣ ምን ሁሉ አይቀርም። እኔ አንዳንድ ሰፈር ውስጥ ስገባ በጣም መኪናዬን እየተከተሉ የሚጮሁ ውሾች አሉ። ሰፈር ውስጥ ያስፈራሉ። በመስተዋት ስታያቸው ይጮሃሉ። መኪናሽን እያሳደዱ ይከተላሉ። just keep on driving። ለምን ጮሁብኝ አልልም። ቆሜ ላስረዳቸው አልሞክርም። እኔ መንዳቴን እቀጥላለሁ፣ እነሱ ይመለሳሉ። አንዳንድ ነገሮች እንደዛ ናቸው። የተወሰነ ደረጃ ያሳድዱሻል። ቆመሽ መልስ አትስጫቸው። ከዛ አንቺ just keep on driving። ማድረግ ያለብሽን ነገር እያደረግ ዝም ብለሽ ወደፊት ሂጂ። ደክሟቸው ይቀራል። 20 ዓመት የሚያስጠብቅሻል፣ አንዳንዱ 15። ከታከትሽ ህልምሽ አይፈጸም። መጽናት ያስፈልጋል። አንዳንድ ሰዎች ያለ ፈጣሪ ህልም ይሳካል ብለው ሊያምኑ ይችላሉ። መብታቸው ነው። እኔ ግን አይመስለኝም። ህልሙን የሰጠኝ እሱ ከሆነ የሚያሳካልኝ እሱ ነው። እኔ ማድረግ ያለብኝን አድርጋለሁ። የሚሳኩት ግን በሱ ነው። ግን አንዳንድ
ጸሎቶች አሉ። ዴስፐሬት ሆነሽ የምትጸልያቸው እርዳኝ አግዘኝ ብለሽ የምትጸልያቸው አለመፍራት፣ እነሱን ለመጸለይ አለማፈር። እርዳታ ያስፈልገኛል። ጴጥሮስ መስጠም ሲጀምር እጁን አውጥቶ ጮኸ ነው የሚለው እና አንዳንድ ጊዜ በፈጣሪ ፊት በጣም ፎርማል ለመሆን አለመሞከር፣ ድካሜን የማያውቀው ይመስል ጭንቀቴን የማያውቀው ይመስል ቋንቋ ለማሳመር ከመሞከር ከደከመኝ እግዚአብሔር ደክሞኛል፣ ተስፋ ከቆረጥ ተስፋ ቆርጬ ድረስልኝ፣ አግዘኝ፣ አልቻልኩም ከልብሽ ተሰማሽን ተሰምተሽ የምትጸልዩ ጸሎት በጣም ተሰማኝ።